ከአእምሮ አልጠፋ ያለችው ለምንድን ነው? ሴት ልጅ ከጭንቅላትህ አልወጣ ካሰብህ አልጠፋ ስትል ይህ የሆነው በአጋጣሚ ከመሰለ ስተሃል። ወንድም አለም ሴት ልጅ ያለምንም ወጪ አእምሮ ውስጥ ቁጢጥ የምትለው በአራት ዋና ዋና ምክንያቶች ነው። አንደኛ፣ ማንም ያልደረሰበትን ማንነትህን ስትነካው። ምናልባት ወንዳ ወንድነት እንዲሰማ፣ በራስ መተማመን ከፍ እንዲል፣ አንተ ማለት ለሷ የወንዶች ቁና እንደሆንክ እንድታስብ አድርጋ ፍላጎቶችህን ከምትፈልገው በላይ አሟልታ ከነበር ይችን ሴት ከጭንቅላት ማስወጣት እንደምታስበው ቀላል አይሆንም። ሁለተኛ፣ ሌሎች ሴቶች ባላዩ መንገድ እንዳየች እንድታስብ ስታደርግ። ወንድ ልጅ በዚህ ዓለም ላይ እንደ መደመጥና የሚረዳውን ሰው እንደ ማግኘት የሚያስደስተው ነገር የለም። የተረዳችና የውስጥ የልብንን የነፍስን መሻት ያዳመጠችው ሴት ፍቅረኛ ከነበረች ወይም ከሆነች እመነኝ ገና ብዙ ዘመን በጭንቅላት ተሸክመሃት ትዞራለህ። ሶስተኛ፣ በድካም ጊዜ ካገኘሃት። መዳከምህን አይቶ ወዳጅ ዘመድ በከዳ ሰዓት ዞር ስትል ያገኘሃት ብቸኛ ሰው። ለብቸኝነትህ፣ ለማጣትህ፣ ለቁስልህ፣ ለችጋርህ ጥላ ያልሄደችው ብቸኛ ሴት እሷ ከሆነች እንኳን ከዛ ሁሉ ነገር አገግመህና እንደገና ቆመ ቀርቶ በዛው ጨርቅህን ጥለህ መላመላህን ጎዳና ብትወጣ ይችን ሴት ልትረሳት አትችልም። አራተኛው፣ ከሆነችው በተለየ ስትስላት። እንድትረሳትና እንድትተዋት የሚያደርጉ ብዙ ነገሮችን አድርጋብህ ወይም ከማንም የሚለያት ምንም ነገር ሳይኖራት ብትሆንልኝ ብለህ የሳልካትን ሴት እንድትመስልልህ በማሰብ ብቻ የምትታገል ከሆነ ይችን ሴት በቀላሉ ላትረሳት ትችላለህ።